የቤዛ ወንድም እንግዲህ ፍቅር ይዞት ወደ ፍቅር ቤት እየመጣ ነው። ፍቅርን ለማግኘት እንግዲህ በመንገዱ የሚያገኛቸውን ሰዎች እየጠየቀ ሳለ ያው በመንገዱ ቅምጥልና ኪንጎን ያገኛቸዋል ማለት ነው። ካገኛቸውም በኋላ እኔም ብላችሁ ፍቅር የት ነው እንደው ስልክ ቁጥሯን ስጡኝ እስኪ ቤቷ ራሱ የት እንዳለ ምናምን ንገሩኝ ይላቸዋል። እሱም እንግዲህ እሺ ችግር የለም እንነግራለን በማለት ያው ሊሰጡት ፈቃደኛ አልነበሩም። ምክንያቱም ከዚህ በፊት ያው ዳይመንድን እንዲሁም ደግሞ ኪንጎን አስረው ራሱን ሲያሰቃዩት ስለነበረ በዚህ ጉዳይ ሊተባበሩት አልቻሉም። ይሆን እንጂ በቃ ችግር የለም እኔ በራሴ መንገድ አፈላልጋለሁ በማለት ጥሏቸው ነበር የሄደው። በሌላ በኩል እንግዲህ የአደይ አባትና እናቷ በመጣላት በዓል እንግዲህ እንድታገቡ አደይ ፈቃደኛ ሆነዋል። እንግዲህ ዳይመንድ ለአባቷ የነገረው ነገር ሳይሳካ አይቀርም። ምክንያቱም ስለ ዴብ የነገረው ነገር በጣም የተጋነነ ነበር። የሀብታም ልጅ እንደሆነ እንዲሁም ደግሞ ባለጸጋ እንደሆነ ስለነገረው የአደይ አባት ደግሞ ሀብታም ሰው በጣም ስለሚፈልግ በዚህ ምክንያት እንግዲህ ችግር የለም እጅ የኔ ልጅ ማግባት አለባት በማለት እንግዲህ አስቧል። እንግዲህ ከብዙ ጊዜ በኋላ ያው አያወሩም ነበረ ከሚስቱ ጋር እንዴት ዋልሽ በማለት ነበር የገባው ወደ ቤታቸው። እንዴት ዋልሽ ብሎ ገብቶ እንግዲህ የሚመጣላትን ባል እንድታገባ እሺ ብለሽ ንገሪያት ምንድነው ቁማ ቀረች እኮ ስላትም ነበር ለእናቷ። እናትም እንግዲህ በጣም ተገርማ ነበረ። ቆይ የአደይ አባት ምን ተገኝቶ ነው ዛሬ እንደዚህ እንደው ታግባ ብለው የሚሉት ወይስ ደግሞ ከጀርባ የሆነ የሚያጠኑት ነገር አለ ምንድን ነው በማለት ተነግረዋለች። እሱም እንግዲህ እኔ ነግሬሻለሁ ያው ልጅ እንድታገባ ፈልጋለሁ በማለት ለሚስት ይነግራታል ማለት ነው። ሚስትም እንግዲህ ትደሰታለች። በሌላ በኩል እንግዲህ አጅሪት እንግዲህ በላይነሽ ወደ ከተማ መጣለች ከአበበ ጋር ከመጣችም በኋላ እንግዲህ ከአደይ እና ከሊሊ ጋር ሲያወሩ ብርሃኔ ዴብን እንደምትፈልገው እንዲሁም ደግሞ ወደ ገጠር ተመልሶ ስለሄደ ደስተኛ እንደሆነች ትነግራቸዋለች ማለት ነው። እንግዲህ አደይም በዚህ ጉዳይ ትንሽ ቀርባታል። ምክንያቱም ከእህቷ ጋር መጣላት የለባትም። በእርግጥ ብርሃኔ እንግዲህ አሁን ባርኮት እንደሚወዳት ስለምታውቀው እንግዲህ ዴብ በእርግጠኝነት እኔም ብሎ ነው የመጣው ብላ ያሰበችው ይሆን እንጂ የአደይም ችግር ነበረበት። ዴብም ቢሆን ገዛ ሄዶ ተረውን መናገር ነበረበት፣ ግን እየተናገረ አይደለም። ነገዛ እያለ እንግዲህ ያው ከአደይ እናት ጋር እንዲሁም ከአባቷ ጋር ያለውን ነገር ለማግባባት እየሞከረ ነው። ቢሆንም እንግዲህ አደይ ይህን ነገር ሰምታ ትንሽ ከፍቷታል። ያው በላይነሽም እንግዲህ እኔ የመታወቂያ መስሎኝ ነው ይቅርታ የማይባል ነገር አወራሁ መሰል በማለት ይቅርታ ጠይቃታለች። እንዲሁም በቃ ችግር የለውም በማለት ያው አደይ ወደ ስራ ትመለሳለች። ከዛ እንግዲህ ሊሊ ብቻዋን ቁጭ ብላ እኔ ምንስ የተናገርሽው ነገር እውነት ነው ግን ነይ እስኪ ንገሪኝ በማለት ትነግራታለች። እሷም እንግዲህ ያለውን ነገር እያንዳንዱ ነገረቻት እና ልክ ነሽ ምክንያቱም ዴብ ወደዛ ሄዶ ሳለ በጣም ነበር የተደሰተችው። የከተማ ባል ራሱ ከመጣልኝ እሄዳለሁ ስትል ነበረ ምናምን ብላ ታወራታለች ማለት ነው። እንግዲህ ሊሊ ይሄን ነገር ከሰማች በኋላ አዝናለች። ይሄን ነገር ማወቅ የለባትም አደይ ዝም በያት ነው እንግዲህ ያለችው። በሌላ በኩል እንግዲህ ሊሊ ያው ከባቡሬ ጋር ፍቅር እንደያዛት ግልጽ ነው። ባቡሬም እንግዲህ ካላያት እሷን ደስ አይለውም። የተለያዩ አጋጣሚዎችን በመጠቀም ወደ ቤቷ ይመጣል። ከመጣም በኋላ መጋግስ በጣም ታምሪያለሽ፣ ቆንጆ ነሽ ምናምን ብሎ ይሄዳል ማለት ነው። እሷም እንግዲህ እሺ አመሰግናለሁ ማለት ነበር የምትሄደው። ይሁን እንጂ ሊሊም እንግዲህ የሰማችውን ነገር እስኪ እባክህ አንድ ነገር አማክረኝ ትለዋለች። ምንድን ነው ሲላት ብርሃኔ እኮ ያው ዴብን ሳትወደው አትቀርም ምናምን ትለዋለች ማለት ነው። እንዴት እንደዚህ ሊሆን ይችላል? አደይ መናገር ነበረባት፣ ዴብም እኮ መናገር ነበረበት ይላል። እንደውም እስቲ ቆይ ደውዬ ላጣራ በማለት እንግዲህ ስልክ እየደወለ ነበር። በሌላ በኩል እንግዲህ ጫኔና አለልኝ እንግዲህ አለልኝ ያው ሁሌ ቁጭ የሚልባት ዛፍ አለች። ከዛች ዛፍ እንግዲህ ተንበልብሎ በቃ ያልማል። በዚህ የተነሳ እንግዲህ ሩትና ዳይመንድ የምልህ ዳይመንድ ያ ሰውዬ ግን ጤነኛ ነው? እኔ ሳየው ምናምን እብድ ነው የሚመስለኝ። ምክንያቱም በቃ ብቻውን ያወራል ምናምን ምንድነው ችግሩ ትለዋለች። ዳይመንድም እኔ እስኪ ደናውረው በማለት ተከታትሏት ይሄዳል። ከዛ ምንድን ነው የምትፈልጉት ሲላቸው እንግዲህ ሩታን አታስቸግራት ሚስት ይለዋል። እንግዲህ እንደካ ሚስት ነች እንዴ በጠበቅ አድርጋ ያዛት እያለም ነበረ። በሌላ በኩል ደግሞ እንደው እዚህ ቀይ ውስጥ በቃ ቁጭ ብሎ እንደው ንጹህ አየር ራሱ መውሰድ አይቻልም ሲል ነበር አለልኝ። በሌላ በኩል እንግዲህ እሺ የራሳቸው ጉዳይ ብሎ ነው እንግዲህ ያው ጥሏቸው የሄደ። አለልኝም ቢሆን እንግዲህ ያው ቁጭ ብሏል። ጫኔ መጣ። ከዛ በኋላ ጫኔም እንግዲህ የአደይን አባት ስታየው ምንም ነገር እንዳትናገረው ዝም በለው ይለዋል። ግን አሁን አለልኝ የአደይን አባት በቃ
ከአቅሙ በላይ ስለሆነበት አሽከር ሆኖ ይህን ያክል ዓመት ሲያገለግለው እየናቀው ስለሆነ ይሄ ነገር ደግሞ ተጽዕኖ አሳድሮበታል። ስሜቱ ላይ ጎድቶታል። እኔ የእሱ አሽከር ሆኜማ እንደዛ አልኖርም፣ ሁሌ በሱ እጅ እየተሰደብኩ አልኖርም በማለት እንግዲህ ለአለልኝ ነግረዋል ማለት ነው። ብቻ አለልኝ እንግዲህ እባክህ ተረጋጋ እያለው ነው ጓደኛው ምንም ነገር እንዳይሆን። ግን ደግሞ የአደይን አባት ሲናገረው አለልኝ በጣም ያገዘው ጫን ምንድን ነው የሚለው ሰክሮ ነው እያለ ሁሉም ጥፋቶችን ለመሸፋፈን ይሞክራል። ግን ይሄ አለልኝ የሚባለው ሰክሮ ሳይሆን በወኔው ነበር እንደዛ የአደይን አባት የሚናገረው። በሌላ በኩል እንግዲህ አሹና ሮማን እንግዲህ ከሮማን ፍቅር እንደያዘው ግልጽ ነው። ነገር ግን በዚህ ሁኔታ እንደ አጋጣሚ መኝታ ክፍል ሄዶ ተኝቶ በዚህ የተነሳ ፍቅር እናቷን ወደ ውስጥ እንዲያያትና እንድታባራቸው እያቀደች ነበር። ግን ደግሞ አልተሳካላትም። የሆነ ውሸት ዋሽታ ንጹህ ነው ብላ አስወጣቸው። ከወጣ በኋላ ግን ሮማን ለምንድን ነው እንደዚህ የምትዋሽኝ በማለት ተቆጣቻት። እትዬ ግን ከቤት ከወጣ በኋላ በጣም ሮማን ተናዳበት ነበረ። ቆያሹ ምንድን ነው ኪችን አትምጣ ክፍል አትምጣ ብዬ ስንቴ ደጋግሜ ነገርኩህ፣ አንተ ግን በቃ እንዲገባ አይችልም። በዛ ላይ ሁሌም እነግርሻለሁ ትለኛለህ፣ ግን ደግሞ አትናገርም ትለዋለች። በጣም ነው የሰደበችው። እንግዲህ አሹም ልቡ ይሰበራል ማለት ነው። እኔ ባፈቀርኩና በወደድኩ አንቺ እንደዚህ ትናገረኛለሽ? ለነገሩ የአንቺ ጥፋት አይደለም የኔ ጥፋት ነው፣ የኔ ልብ ነው የተሰበረው እያለ በጣም ሲያዝን ነበር። አትምጣ ስትለው እንግዲህ እሱ ቆይ ምንድን ነው እንደዚህ የምታካብዡ? ይህን አንቺ አሁን አንድ ፍራሽ ተኝተን አድረን አይደለ ይላታል። እሱ በችግራችን ጊዜ ነው። አሁን ደግሞ የምንሰራበት ቤት ስርዓት ያለው ነው፣ የተከበረ ነው። በዛ ላይ ደግሞ ሁላችንም መኝታ ክፍል አለን እና የችግር ጊዜ አብረን ተኝተናል ማለት አሁንም እንደ በፊቱ አብረን እንተኛለን ማለት አይደለም ትለዋለች። እንግዲህ እውነት ነው፣ ያው ችግር ጊዜ አብረው ተኝተዋል። አሁን ደግሞ መተኛት አይቻልም። ስለዚህ አሹ በጣም ነበር የተሰማው፣ የተናደደ ተሰደብኩ ማለት አዝኗል። የተያዝኩት እኔ ነኝ አንቺ ነሽ አይደለሽም እያለ በቃ ተውሎ ለማልቀስም ሞክሯል። እንግዲህ አሹ የልጅ ቀብራራው እያለ መፎከሩን ቀጥሏል። ይሁን እንጂ ሮማንም ከተናገረችው በኋላ እኔ እዚህ ቤት ስራዬና ስራዬ ነው አላ እኔ ካለፍኩበት ህይወት የተሻለ ነገር ደርሼ ነው ማየት የምፈልገው እንጂ ከሌላ አዲስ ህይወትም አልጀምርም። እንደዛ አይነት ነገር ነው የነገረችው። ይሁን እንጂ እንግዲህ ሮማንም ጥለው ትሄዳለች። ከሄደች በኋላ ቁጭ ብሎ አሹ በጣም አዝኖ በረንዳ ላይ ነበር የተቀመጠው። ቅምጥልና ዳይመንድ አዩት፣ ኪንጎ ማለት ነው። ምን ሆነህ ነው ደግሞ በረንዳ ላይ ቁጭ ብለህ ማውራት ጀመርክ እንዴ ሲሉት፣ በቃ የውስጡማ ምንም ሊያዙኝ አልቻሉም። እስኪ ደግሞ ፍቅር ወደ ውጭ ካለ ውጩን ደግሞ ወጣ ብለን እንየው በማለት ይቀልድባቸዋል። ምን ሆነህ ነው ሲሉት ሊናገር አልፈለገም። ግን ቅምጥልና ያው ጓደኛዋ ፍቅር እንዳያዘው ተረድተዋል። እንዲሁም ደግሞ ከሮማን ጋር እንደሆነ ግልጽ ነው ማለት ነው። ኪንጎ አውቆበታል። ሮማን ልትረዳው አልቻለችም። ፍቅርም እንግዲህ እዚህ ቤት አባራችኋለሁ እናቴን ተጠቅማችሁ እናንተ ልትወስዱብኝ ነው እያለች አሁንም ሌላ አዲስ ነገር እየፈጠረች እያወራች ነው። ይሁን እንጂ ሮማን በጭራሽ እዚህ ቤት ልታውጭኝ አይገባም ስትላትም ነበረ። በሌላ በኩል እንግዲህ የቤዛ ወንድም ፍቅር ሳይዘው አይቀርም። ቤቷን እያፈላለገ እያለ ድንገት የእናቷን ያገኛል ማለት ነው። ፍቅር ልጄ ናት ትለዋለች። ይደነግጣል። በዚህ መካከል ያው ወደ ቤት እየሄድኩ ነው ና እንሂድ ትለውና ይዘው ትሄዳለች ማለት ነው። እንግዲህ ቤቷ ነው አንድ ክፍል እንደምንማረው ምናምን ብሎ ነው ዋሽቶ ነው እንግዲህ ይዟት ሄደው። በዛ እንግዲህ የተነሳ ያው ገብቷል። ከገባም በኋላ እንግዲህ ፍቅርን ሲያያት የኔ ፍቅር በማለት እንግዲህ ዘሎ ነበር ጠምጠም ያለባት። እንግዲህ የሚገርም ነው። እትዬም ተጠራጥራ ነበረ። እንዴት ግን አንድ ክፍል ሆናችሁ ስልክ የለህም ስትለው በቃ ሰው አቀርብም ለዛ ነው በማለት እንግዲህ ዋሽቶ የተለየ ነገሮችን ተጠቅሞ እዛ ቤት እንዲገባ ሆኗል። ግን አሹ አስታውሶታል። ከዚህ በፊት ፍቅር ቤት ሊሰርቅ እንደገባ የቤዛ ወንድም እንደሆነ ራሱ የነቃበት ይመስላል። ይሁን እንጂ አሹ መለስ ብሎ ካስታወሰ በኋላ እትዬ ስላለች ያው ምንም ማድረግ አልቻለም። እንዲገባ ፈቅዶለታል ማለት ነው። እንግዲህ እትዬም የኔ ፍቅር ሲላት በጣም ነበር የደነገጠችው። በሌላ በኩል እንግዲህ ዴቭም ከአደይ ጋር እያወራ ያለ ስልክ ያው ደህና ነኝ በማለት ነው እንግዲህ የዘጋው። ብርሃንንም አትከታይ ብሏታል። እንግዲህ አሁን ላይ እሱ ራሱ የነቃ ይመስላል እንደምትፈልገው። አትከታይ ስራ የለሽም እንዴ ስራ በት ምናምን ሲላል ነበረ። እንዲሁም አበበና ጓደኛው ያው ቤት ተከራይተው ሊወጡ ነው። እንግዲህ በላይነሽም እኔ በጣም ደስተኛ ነኝ ከአንተ ጋር ስለሆንኩ እያለች ፍቅሯን እየገለጸችለት ነው። ነገር ግን ሮማን አሹን ማግኘት ስለፈለጉ አደይ ተከትለው ሄደዋል ማለት ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።